كويتا يبارك لمعتون بأمعاني يصدق كنا سنقل له يا بتقرني باستر نمعرن يوم كودي يتفرس كويتا يبارك تطويلنا سلمه يزل على مملك دوس እግዚአብሔር ስለዚህ ማለዳ እናመሰግንሃለን ስለ መልካምነት ሁሉ ተመስገን ስለ በጎነት እናከብርሃለን አቤቱ እግዚአብሔር ወይ ስለሰጠን ስለዚህ የአምልኮ ጊዜ በዚህ ጉባኤ ላይ ስላለው ያው መንፈስ ተመስገን ዛሬ የመስቀልህን ጉልበት እንማራለን ኢየሱስ ክርስቶስ የሰራውን የመስቀልህን ሥራ እናወራለን ይሄ የመስቀል ሥራ ስናወራ ሐዋርያት ኢየሱስ ክርስቶስን ሞቱንና ትንሣኤውን እየሰበኩ በሄዱበት ጨለማ እንደተወጋ ጨለማ ይወጋ በሰዎች ዘመንና ሕይወት ላይ ተጣበቀ ማንኛው እግዚአብሔር ያልፈቀደውና ያላስቀመጠው ነገር ሁሉ ይፍረስ የመስቀሉ ጉልበት በጉባኤያችን መካከል ላይ ይገለጥ የሰዎች ጨለማ ይብራ የሞት መናፍስቶች ይወጉ የሰው ጠላት የሆነው ዲያብሎስ በጌታ በኢየሱስ ስም አናቱ እንዲመታ ሰዎች ነፃ እንዲወጡ የክብር ጉልበት በመካከላችን እንዲሰራ በሰዎች ዘመንና ሕይወት ላይ ያለው ጨለማ ሁሉ እንዲሰበር በኢየሱስ ስም ጸልያለሁ ሰማይ የሰራው ምድር ያጸደቀው በሰማይና በምድር እግዚአብሔር ታሪክን የከፈለበት ከሞት ወደ ሕይወት የተሻገርንበት ከጨለማ ወደ ብርሃን የመጣበት ሰው ከሰማይ ጋር የታረቀበት የዘላለም መንግስት የተከፈተበት ዲያብሎስና መንግስቱ የወደቀበት እግዚአብሔር በልጁ አማካይነት የከበረበት የእግዚአብሔር የመስቀል ሥራ ዓለማት ሳይፈጠሩ በእግዚአብሔር ሐሳብና ዲዛይን የተዘጋጀ የመስቀሉ ጉልበት ዛሬ በዚህ ስፍራ ላይ ሲገለጥ አመጽ ይመታ አበላ አስቀመጠ ይመታ የጨለማ አሰራር ሁሉ ይመታ ያተባረኩ ይባረኩ በስራት ያሉ ነፃ ይውጡ ምርኮኞች ይፈቱ ለሕዝብ የተዘጋጀ በረከት ይለቀቅ ማካቴሪያ ቫልካዶይና ኪሊኪዳይን ያኮቦ በሰዎች ሕይወትና ዘመን ላይ የክብር ጉልበት ይለፍ እናመሰግንሃለን የመስቀሉ ጉልበት በመካከላችን ይገለጥ አይኖቻችንን አብራ ይሄ ሚስጥር ዛሬ ይገለጥልን እግዚአብሔር የዘላለም አምላክ ለቅዱሳን የተገለጠው ይሄ ሚስጥር ይብራልን እናከብራለን ክብር በሰማይ ክብር በምድር ላንተ ይሁን በኢየሱስም ክብር ሰጠን ላንተ አሜን የጌታ ስም ብሩክ ይሁን አሜን ማህተመ ጋንዲ ስለ ኢየሱስ ክርስቶስ ሲናገሩ ኢየሱስ ክርስቶስ መልካም ሰው ነው በምድር በነበረ ሰዓት ላይ ሕይወቱ ምስክርነቱ ጥሩ ነው ግን አሟሟቱ መንፈሳዊ ነው ብለን አናምንም የኢየሱስ ክርስቶስ የመስቀል ላይ ሞት ለውጥ ለማምጣት የሞከረ አንድ ለውጥ ፈላጊ በመስቀል ላይ ተንጠልጥሎ መጨረሻ በሰዎች የተገደለ ታሪክ አይደለም የኢየሱስ ክርስቶስ መስቀል ላይ መሞት ዓለም ሳይፈጠር በፊት የራእይ መጽሐፍ እንደሚናገር በሰማይ ዓለም ከመጀመሩ ምድር ከመመሰረቷ በፊት እግዚአብሔር በሰማይ ዲዛይን ያደረገው በእግዚአብሔር ሐሳብና ልብ ውስጥ የተቀመጠ ነው ለዚህ ነው ለኤማውስ መንገደኞች ጌታችን ኢየሱስ ክርስቶስ በነቢያትና በሕግ መጽሐፍ እንደተጻፈ ኢየሱስ ክርስቶስ ሊሞት አስፈላጊ እንደነበረና የእግዚአብሔር ፐርፐስ እንጂ አክሲደንት እንዳልሆነ መጽሐፍ ቅዱስ ይነግረናል የኢየሱስ ሞት አክሲደንት አይደለም purposefully እግዚአብሔር ዲዛይን ያደረገው አሜን ነው ስለዚህ የኢየሱስ ሞት ስንመለከት አንዳንድ ሰዎች ጁዊሽ ይጠላል አይሁድን ይጠላል ከአይሁድ ጋር ያያይዘዋል የኢየሱስ ሞት ከአይሁድ ጋር ከሰው ጋር የሚገናኝ አይደለም መለኮት ነው እግዚአብሔር ነው ዲዛይን ያደረገው ዲዛይነሩ መስቀሉን ዲዛይን ያደረገው የልጁ የኢየሱስ ክርስቶስን ሞት ያዘጋጀ እግዚአብሔር ነው ዲዛይነሩ ዛሬ ዲዛይነሩን እናያለን ለምን ይሄንን እግዚአብሔር ዲዛይን አደረገ ክሮሱን ለምን ዲዛይን አደረገ መስቀል ለምን ዲዛይን ተደረገ ዛሬ እሱን እናያለን ኢየሱስ ያድናል መጽሐፍ ቅዱስ
ቅዱሳችሁ ስታነቡ የማቴዎስ ወንጌል ምዕራፍ 16 ምዕራፍ 17 ምዕራፍ 16 ላይ ጌታ ኢየሱስ ክርስቶስ ወደ ፊልጵስዩስ ቄሳሪያ ደቀ መዛሙርቱን ይዟቸው ሄዳል መጽሐፍ ቅዱስ። በዛም ስፍራ ላይ ቤተክርስቲያንን እንደሚመሰርት የጋንን ደጆች እንደማይችሏት በዛ ዘመን ከነበሩት ከነ ባኦል ከነ አውግስጦስ ቄሳር ጨምሮ የሮም የግሪክ አምላክ ፓን የሆነው እነዚህ ሁሉ አማልክቶች ባሉበት የጋንም ደጆች የማይችሉት የጨለማውን ጉልበት መርታት የሚችል ሃይማኖት ኃይል የለውም። ኢየሱስ ግን የሰራው ስራ ጉልበት አለው። ስለዚህ ይሄን ከነገራቸው በኋላ የሰው ልጅ ተላልፎ ይሰጣል ወደ መስቀልም እንደሚሄድ ተናገረ። ጴጥሮስ አይሁንም ባለው መከረው። ኢየሱስን ከመስቀል ሊያስቀረው ሂድ አንተ ሰይጣን የእግዚአብሔርን ሳይሆን የሰውን ታስባለህ አለው። ምክንያቱም የእግዚአብሔር ሐሳብ ምንድነው? የኢየሱስ ክርስቶስ መሰቀል። አሜን። የማቴዎስ ወንጌል ምዕራፍ 17 ጌታችን ኢየሱስ ወደ መንገድ ተራራ ደቀ መዛሙርቱን ይዟቸው ወጣ ይላል። በዛ የመንገድ ተራራ ጌታ ኢየሱስ ክርስቶስ ክብሩ አበራ ይላል። እንደሌላ ነጸብራቅ በፊቱ ያለው ትራንስፊገር ዳርጎ ክብሩ ሲገለጥ አዩ፣ ፈሩ። ከዛ በዚህ መሆን ለኛ መልካም ነው ብለው አሰቡ። ከወረዱ በኋላ ኢየሱስ ክርስቶስ ይሄን ክብር ብቻ አይደለም ውርደት ከፊት ያለ መስቀል ከፊት ያለ አሜን ነው። የኢየሱስ ክርስቶስ መስቀል አምላክ የተሸነፈበት ሳይሆን አምላክ ያሸነፈበት ቦታ ነው። አሜን ነው። ፓወርፉል የሆነው የዘመናት በዘመኑ የነበረው ኔሽን በሁለት ነው የምንከፍለው፣ ጀንታይልስ አሕዛብና የተስፋው ሕዝብ የሆነው እስራኤል ነው። ስለዚህ የቆሮንቶስ ጻፊ መልእክቱ ሲነግረን ምን ብሎ ነው የሚነግረን? ለአይሁዶች የኢየሱስ ክርስቶስ መስቀል ማሰናከያ ነው። ለምን? ይጠብቁት የነበረው መሲህ ነው። ያ መሲህ አልመጣም። የመጣው እንደሚታረድ በግ ነው። በዳዊት ዙፋን ላይ ሲጠብቁት እንደሚታረድ በግ ገባ ኢየሱስ። ለምን? እነሱ የሚያውቁት ድንግል እንደምትወልድ ኢሳይያስ 53 ላይ ለኛ መከራ እንደሚቀበል ይሄንን አይደለም የገባቸው። ከይሁዳ ነገድ እንደሚወጣ የዳዊት ዙፋን ላይ እንደሚቀመጥ አሕዛብን በብረት በትር እንደሚገዛ ኢየሱስ ክርስቶስ መንግስትን በምድር ላይ እንደሚመሰርት ይጠብቁት ነበር። የኢየሱስ ክርስቶስ አመጣጥ በነቢያት መጽሐፍ ላይ ደብል ፉልፊልመንት ነው ያለው። ሁለት አይነት አፈጻጸም ነው ያለው። አንድም እንደ በግ ኋላም ደግሞ እንደሚገዛ በዳዊት ዙፋን ላይ ተቀምጦ እንደሚመጣ። ስለዚህ እነሱ ይሄን መምጣት አላወቁም ነበር። ለዚህ ነው ዮሐንስ መንገድ ጠራጊው ሲመጣ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ በዳዊት ዙፋን ላይ የሚቀመጥ ንጉስ ብቻ አይደለም፣ በግ ሆኖ ገብቷል። ኢየሱስ ያድናል። አሜን ነው። ስለዚህ የጌታችን የኢየሱስ ክርስቶስ መምጣት ዮሐንስም ሰብኮታል። ከምኑ አንፃር? ከሞቱ አንፃር። በግ ነው፣ የሚታረድ በግ። ኢሳይያስ 53 ነቢያቶች ሁሉ ነግረውና ምን ብለው? ደዌን የሚሸከም በሰው ፊት የተጣለ እንከተለው ዘንድ ደምግባት የሌለው በእግዚአብሔር ፊት አውጥካስት ተደርጎ የተቆጠረ የሰዎችን ሁሉ ኃጢአትና መርገም በደል የተሸከመ የሚታረድ በግ ተደርጎ ኢየሱስ ተስሏል። ስለዚህ የኢየሱስ ክርስቶስ አገልግሎት በምድር ላይ ለውጥ ለማምጣት እንዳመጣ እንደ አንድ ነብይ አይደለም እናየው፣ እንደ መለኮት ነው እናየው። የኢየሱስ ክርስቶስ አመጣጥና የመስቀሉ ፐርፐስ ዲዛይን የተደረገው በእግዚአብሔር ነው። ዛሬ ከእግዚአብሔር ነው የምንጀምረው። ስለዚህ ለአይሁዶች ይሄ ሲሆን በአይሁዶች መካከል እንደዚህ አይነት እንደምታ ሲኖር በጀንታይልስ ደግሞ በዘመኑ በነበሩ ግሪኮች ሄሮ ነው የሚያመልኩት። አውግስጦስ ቄሳር በጦር አሸናፊ ነው፣ ሄሮ ይመለካል። በጦር ስፍራ ላይ ጥሩ ውጤት ካስመዘገባችሁ ወይ አገር ከረታችሁ ወይም ደግሞ የሆነ ውጤት ካስመጣችሁ ሰው ይመለካል በዛ ሰዓት ላይ። ስለዚህ በግሪክ ውስጥ ትልቅ ሰው ሄሮ የሆነ የሚመለክበት ሀገር ኢየሱስ መስቀል ላይ ተንጠለጠልኩ ስለዚህ አድናለሁ ሲል ኖ ዴሊቨረርና አዳኝ የምንቀበለው ጀግና አገርን የሚያድን አገር ቴሪቶሪ የሚገዛ የሚያስከብር ግሪካውያን እንደና አውግስጦስ ቄሳር፣ ጢባሪዎስ ቄሳር የመሰሉ አብዛኞችና አሌክሳንደርን የመሰሉ ታላላቅ ጃይንቶች እንጂ መመለክ ያለባቸው አንድ የተሸነፈ መስቀል ላይ የዋለ ዓለምን አድናለሁ። እንዴት ነው ይሄ? ለዓለም ሁሉ ለጥበበኞች ሁሉ የተሰወረ ነው። የኢየሱስ ክርስቶስ መስቀል አይን ያላየው ነው፣ ጆሮ ያልሰማው በሰው ልብ ያልታሰበ ነው። እግዚአብሔር ለሚወዱት ያዘጋጀው። ስለዚህ የኢየሱስ መስቀል ኤሌመንተሪ አይደለም። እግዚአብሔር አይኑን የከፈተለት ብቻ ነው የሚረዳው። ግሪካም ሊረዳ አልቻለም፣ አይሁድም ሊረዳ አልቻለም። እኛ ግን አለ ጳውሎስ፣ እኛ ግን አይን ያላየውን ጆሮ ያልሰማው በሰው ልብ ያልታሰበው ከጥበበኞች ተሰውሮ ዓለም በጥበቧ ናቪጌት ማድረግ ትችላለች። ዓለም በጥበቧ ብዙ ሰርች አርጋ አግኝታለች። የኢየሱስ ክርስቶስ መስቀል ግን በፍለጋ ሳይሆን በመገለጥ ነው የሚገባል። ለምን? መንፈሳዊ ነው።
ዝም ብሎ ደግሞ መስቀል አይደለም አምላክ ስለ ሰዎች ኃጢአት ብቻ የሞተበት አይደለም የእግዚአብሔር የማዳን ኃይል ተገልጦበታል የእግዚአብሔር ኃይል ያለው ለዓለም ሽንፈት በሚመስለው ነው የእግዚአብሔር ሞኝነት ከዓለም ጥበብ ይበልጣል አሜን ነው ክብር ለኢየሱስ ይሁን ይሄን ነው ሐዋርያው ጳውሎስ ለአንደኛ ቆሮንቶስ ምን ይላችኋል የመስቀሉ ቃል መስበክ ካለብኝ ወደ እናንተ መካከል ስመጣ አንድ ነገር ቆርጬ ነበር ለምን የተሰቀለውን ክርስቶስን ብቻ እንዳውቅ ገላትያ ወረደ እንደዚህ ማን ነው አዚም ያደረገባችሁ እንዴ ክርስቶስ በፊታችሁ እንደተሰቀለ ነበር ለምንድነው የኢየሱስ መስቀልን እንደሚያዘወትሩት ለምንድነው የኢየሱስ መስቀል የሚናገሩለት ታሪክ ስለሆነ አይደለም የኢየሱስ መስቀል እግዚአብሔር ጋር የሰራው ስራ አለ እኛ ህይወት ላይ የሰራው ስራ አለ መላእክቶች ደግሞ ሁሌ ሰው ሲድን ሲያዩ የመስቀሉ ስራ ሲመለከቱ የእግዚአብሔር ዲዛይን ይገርማቸዋል ለዚህ ነው መጽሐፍ ቅዱስ አንድ ሰው ሲድን መላእክቶች ይደነቃሉ የሚለው ለምን ነው ታውቃላችሁ ከመላእክት ዝርያ እግዚአብሔር ለማዳን እንዲህ አይነት ስራ ሰራ ሰውን ለማዳን አምላክ ነው ሰው ይሆን አስጨናቂው ልብስ የለበሰው አምላክ ስለዚህ እኛ ኢየሱስ ወደ ምድር መጣ ስጋ ለበሰ በምድር ተመላለሰ ሞተ ተነሳ የሚለው ሂስቶሪካል ሳይሆን ስፒሪቹዋል ሲግኒፊካንስ አለ ወይ ስፒሪቹዋል የሆነ ጠቀሜታ አለ እንዴት ተመልከቱ ሲሞት አብረን ሞተናል ማለት ምን ማለት ነው የኢየሱስ ሞት የራሱ ሞት አይደለም የኛ ሞት ነው አሜን ሲሞት ስለኛ ብቻ አይደለም የሞተው እኛንም ይዞ ሞቷል አሜን ክብር ለኢየሱስ ይሁን ሲነሳ ተነሳ ብቻ አይደለም እኛንም ይዞ ተነስቷል በአባቱ ቀኝ ሲቀመጥ እኛንም አስቀምጦናል አሜን ሃሌሉያ በጣበታለው ከእግዚአብሔር ዲዛይን አንፃር በደንብ እንድንከታተል ዛሬ ጊዜ በደንብ ወስደን እንድንረዳ ያስፈልጋል ከዛ በዚህ ቃል ላይ ተመስርተን እንጸልያለን እግዚአብሔር ብዙ ነገር ይሰራል አሜን አሜን ለምሳላችሁ አማራ አይደለም የሚሰብረው የእግዚአብሔር ቃል የታመነ ነው ምልክት ያደርጋል እግዚአብሔር ይሄ ቃል እንደሚሰራ ዛሬ ህይወታችሁ ላይ ታያላችሁ አሜን አሜን ኢየሱስ ያድናል የሮሜ መጽሐፍ ምዕራፍ 3 ላይ አውጡልኝ የእግዚአብሔር ዲዛይን ለምን እግዚአብሔር ይሄን ዲዛይን እንዳደረገ ሃሌሉያ ምዕራፍ 3 ቁጥር 21 በደም ስሙኝ እግዚአብሔር ቅዱሳን አሜን ይሄ የህይወታችን ፒላር ነው በቃ ያመንነው ምን እንደሆነ ማወቅ አለበት ክብር ለኢየሱስ ይሁን ምዕራፍ 3 ቁጥር 21 አሁን ግን ሕግና ነቢያት የመሰከሩለት ከሕግ ውጭ ሆኖ የእግዚአብሔር ጽድቅ ተገልጧል ምን ማለት ነው ሕግና ነቢያት ሊመጣ ላለው ለኢየሱስ ክርስቶስ አመልካቾች ናቸው ነቢያት በትንቢት ተናግረውለታል ነቢያቶች ጠቁመውለታል የሕግ መጽሐፍ ኢየሱስ ክርስቶስን ሊመጣ ያለው ጌታ ሕግ አመልክቷል 612 የሚጠጉ የሕግ ቃላቶች የመጽሐፍ ሥርዓቶች የሞራል የሲቪሎች እነዚህ በሙሉ ሊመጣ ላለው ለኢየሱስ ክርስቶስ ምልክቶች ነበር የበግ መታረድ ሊታረድ ላለው ኢየሱስ ያሳያል የመጽሐፍ ሥርዓት ሊያነጻን ስላለ ኢየሱስ ያሳያል የፈሰሰው ደም ሊፈስ ያለው ደም ያሳያል የቤተ መቅደሱ ሥርዓት የምንገባበትን ክብር ያሳያል በደሙ የሚገባበትን ክብር ያሳያል ቤተ መቅደሱ የመንጻት ሥርዓቱ ሴሬሞኒው ሪቹዋሉ የሰንበት ረፍቱ እያንዳንዱ ሊመጣ ላለው ኢየሱስ ምልክት ነው ወይ ጥላ አካሉ ኢየሱስ ነው እነዚህ ግን ጥላዎች ናቸው ስለዚህ ለዚህ ነው መጽሐፍ ቅዱስ ሕግ ምንድነው ይላል ሞግዚት የሞግዚት ስራ ምንድነው እናት እስክትመጣ ድረስ ልጅ ይጠብቃል ዋነኛው እናት ስትመጣ ለእናት ይሰጣል የሕግ ዋነኛ ዓላማ ሊኖር አይደለም ሊሰጥም የሕግ ዋነኛ ዓላማ ሊያዘጋጅ እስራኤላውያን ሕግ ተሰጥቷቸዋል የተሰጠ ተመልከቱ ለእስራኤላውያን የተሰበከ ወንጌል የንስሐ ወንጌል ነው ለምን ኦሬዲ ከነሱ እንደሚወጣ ተነግሯቸዋል ቼንጅ ኦፍ ማይንድ ነው ማሳየት ያለባቸው ለኛ ግን የተሰበከ ወንጌል የምስራች ምስራች ነው ለምን ዘርህ ወዳልሆነው ተስፋው ወዳልሆንከው ሕዝብ ወንጌል ገባ ደስ ይበል አሕዛብ ነበር አሁን ልጅ ተደርጋ ወራሽ አልነበርክም አሁን ወራሽ ነህ ለኛ የተሰበከው ጉድ ኒውስ ነው መልካም የምስራች ነው ሃሌሉያ ወንጌል ጉድ ኒውስ ነው ወንጌል ደስ ይበላችሁ ነው ዛሬ ደስ ይበላችሁ ወገን ያልነበር ነው ያሰራነው ሁሉ እግዚአብሔር ልጅ ኢየሱስ በሰራው ተቆጠርንበት
አሜን ኢየሱስ ያድናል አንዳንድ ሰዎች ይሄንን ከሁማን ፐርስፔክቲቭ ነው የሚያዩት ከሁማን ፐርስፔክቲቭ ያዩትና ምን ይላሉ አንድ ንጹህ የሆነ ሰው ምንም ኃጢአት ያልሰራ ለአንድ ወንጀለኛ እንዴት ይሞታል ይላሉ ወገኖቼ እንደዚህ ነው ነገሩ እንደዚህ ነው አዳም ኃጢአት ሲሰራ እኛ የት ነበር ምን እናውቃለን በአንዱ አዳም ምክንያት ኃጢአት ወደ ዓለም ገባ ብቻ አይደለም የሚለው አያችሁ መግባቱ ብቻ አይደለም በአንዱ አዳም ምክንያት ሞት በሰው ሁሉ ላይ ተላለፈ ነው ዳዊት በሰራው ኃጢአት እኮ ነው ሙሉ ከተማ የተመታው በፌደራል በሰዎች ዘንድ የመጀመሪያ አባት አብርሃም ነው የአብርሃም መነሳት የሰው ዘር መነሳት ነው ማን ነው አዳም የአዳም መነሳት የሰው መነሳት ነው የአዳም መውደቅ የሰው መውደቅ ነው ስለዚህ መጽሐፍ ቅዱስ በሁለት ትልልቅ ይከፍለዋል ክርስቶስንና አዳምን ኋለኛውና ፊተኛው አዳም በኋለኛው አዳም በፊተኛው አዳም ሞት ነገሰ ይላል በሰው ሁሉ ላይ ሞት ሰራ ይላል በኋለኛው አዳም ደግሞ ህይወት አሜን ሃሌሉያ ስለዚህ ኢየሱስ እንደሞተ ሞተናል ብለን የምናስበው ለምን ነው ታውቃላችሁ መቆረጥ ነው ካሮጌ አዳም ተቆርጠን ወደ አዲሱ እኛ ሞተን ተወልደናል ሞተን ተወልደን ለአዳም ሞተን ለክርስቶስ ያው ሆነ አዲስ ፍጥረት ነው የሚለው ቃል ዘው በቃ መጣብኝ ማለት ነው ኢየሱስ ያለ ወደ ክብር የመነሳት ክብር ለኢየሱስ ይሁን አዲስ ፍጥረት ነን ማለት ኒው ብራንድ ሁለት ግሪክ ቃል ነው የሚጠቀመው አንደኛው በብራንድ እናንተን የሚመስል በፍጥረት መካከል ከበፈልጉ ከሰው መካከል እኛ ኒው ሬስ ነን ወይ አዲስ ነን ሌላ ብራንድ የለም እኛ አዲስ ብራንድ ነን መለኮት የሞተለት በደም የተገዛ የእግዚአብሔር ልጅ የተደረገ ሌላ የለም እኛ በሁለተኛ ደረጃ ይሄን በአማርኛ በሌላ አማርኛ ላስረዳችሁ ለምሳሌ አንድ ሰው ፓስተር ምን የመሰለ ፌራሪ መኪና ቢያወጣ ክብር ለኢየሱስ ይሁን በፌራሪ ነው ለሱ ኢየሱስ ያደናል ፌራሪ መኪና ቢያወጣ አዲስ ፌራሪ መኪና ቢያወጣ ከአንድ አመት በኋላ ምን ትሆናለች ዲፕሪሺየት ታደርጋለች ከ5 አመት በኋላ ኩሙሌቲቭ ዲፕሪሲዬሽኑ ይጨምርና አመታት ሲጨምሩ ወደ ሰልቫጅ ቫልዩ ዜሮ ይገባል በቃ ያይኖረው ዋጋ አይኖረው ከቫልዩ ይወጣል እየቀነሰ ነው የሚሄደው የኛ አዲስ ፍጥረት ሲለን ግን በክርስቶስ ዳግም መወለድ ጀምረን የምናረጅ አይደለም የልጁን መልክ እስክንመስል የምንለወጥ ነው የልጁን መልክ እስክንመስል ድረስ ከክብር ወደ ክብር ከክብር ወደ ክብር ኢየሱስ ያድናል ከክብር ወደ ክብር አሜን ነው ወይ እያረጀን የምንሄድ ሰዎች አይደለም እየጨመርን ነው የምንሄደው ከክብር ወደ ክብር እየሄድን ነው የምንሄደው አሜን ኢየሱስ ያድናል አሜን እኛ ገና ምን እንደምንሆን ራሱ አልታወቀም ኢየሱስ ያድናል ገና ጌታ ስሙ ብሩክ ይሁን አሜን ይሄ መስቀል ምስጢር ሊገባን ያስፈልጋል አሜን ተመልከቱ የሮሜ መጽሐፍ ምዕራፍ 3 ቁጥር 21 ላይ 22 ላይ ይላል ይህ የእግዚአብሔር ጽድቅ ኢየሱስ ክርስቶስን በማመን የሚገኝ ጽድቅ ነው አንድ ነገር ላስረዳችሁ ተመልከቱ አዳም ኃጢአት ሰርቶ ከእግዚአብሔር መንግስት ሲባረር ሰው ሁሉ በአዳም አማካይነት ሞት ነገሰ ምናልባት የግብርና የውርስ ሚሊዮን ሰዎች ላይ ያቀበሩት ብዙ ቪው ሊኖረው ይችላል ብቻ ሰው የግብርም ይስራ የውርስም ኃጢአት ይስራ መጽሐፍ ቅዱስ ሰው ኃጢአተኛ እንደሆነ ይናገራል የሰው ኃጢአት ደግሞ ሰው በራሱ ማስወገድ አይችልም የኃጢአት ደሞዝ ሞት ስለሆነ ኃጢአትን ለማስወገድ መሞት ነው ሞተንም አናስወግደው ሞተን እንቀራለን ኃጢአት የሰራ ሰው ጀጅመንቱን እንጂ ሶሉሽኑን አያሳይም ሰማችሁኝ ለምሳሌ አንድ ወንጀለኛ አገር ውስጥ የሆነ ወንጀል ሰራ ይሄ ወንጀል የሰራ ሰው በሞት ፍርድ ብትገሉት ይማራል ሌላው ነው የሚማርበት እንጂ እሱ ወጣ ጠፋ የኃጢአት ደሞዝ ጀጅመንቱ ዴዝ ነው ከዚህ ማንም ሊያመጣ አይችልም የዕብራዊ ጸሐፊ ደም ካልፈሰሰ በስተቀር ስርየት የለም ይላል እንደ ዘሌዋውያን መጽሐፍ ሰው ሁሉ ኃጢአት በሰራ ጊዜ ወደ ካህኑ ይሄድና አንድ ነገር ነው የሚያደርገው ፍየሉ ላይ እጅ ይጫንበትና ሰውየው ላይ ያለው ኃጢአት በሙሉ ወደ ፍየሉ ይገባል ፍየሉ ደግሞ ተቀበዝባዥ ይሆናል ከከተማ ውጪ የሰው ሁሉ ኃጢአት ተሸክሞ ይወጣል ስለዚህ የብሉይ ኪዳን ኃጢአት የማስወገጃ መንገዱ ኃጢአትን መሸፈን እንጂ ማስወገድ አይችልም የበግ ደም ለአንድ ዓመት ያህል የበግ ደም ኃጢአትን ይሸፍናል በአመቱ ደግሞ ፌድ ያደርጋል ደሙ
ደግሞ ኃጢአት ለመስዋዕት ይመጣሉ ለአንዴና ለመጨረሻ እግዚአብሔር የሕዝቡን ኃጢአት አልቆጥርም ያለው በኢየሱስ ደም በኩል እንደ ሮሜ መጽሐፍ ምዕራፍ 4 መሰረት ከዚህ በኋላ ለእግዚአብሔር ብፁዕ ናቸው ምን ኃጢአታቸው የተከደነላቸው ብፁዕ ናቸው ምን ኃጢአታቸው የማይቆጠር እኛ የተከደነልን ሳይሆን የማይቆጠር የኃጢአት መቆጠሪያ አሁን እግዚአብሔር እጅ የለም አሜን ሃሌሉያ እስቲ አሜን አሜን እግዚአብሔር ጻድቅ ነው ይላል ጻድቅ ማለት righteous ነው በቃ right standing እግዚአብሔር ሐሳቡን የሚለዋወጥ አምላክ አይደለም አንዳንድ ሰዎች ኃጢአተኛን እግዚአብሔር ሲወድ ዝም ብሎ ይወደደ ነው የሚመስላቸው በቃ ይወደ የሰራውን ኃጢአት ትችዋለሁ ጧት ተነስቶ ከከፉ የሰራውን ኃጢአት ሁሉ ትችዋለሁ በቃ ይቅር ብያለሁ ኖ እግዚአብሔር ፍቅር ነው ዓለምን ሁሉ ማዳን ይወዳል እንደ ዮሐንስ ምዕራፍ 3 ደግሞ እንደ አንደኛ ዮሐንስ መጽሐፍ ስትመለከቱ እግዚአብሔር የዓለምን ኃጢአት ማስወገድ ይፈልጋል ሰዎችን መውደድ ይፈልጋል ተመልከቱ ሰውን ቢወድም እንኳን የእግዚአብሔር አትሪቢሽን በኢንሹራንስ ልግለጽላችሁ ወይም በኢንሹራንስ ጥሩ ይገልጣል አንድ መኪና ተጋጨ ሲጋጭ የገጨው ሰውዬ ኢንሹራንስ መክፈል አለበት አሁን የገጨው ሰውዬ ማን ነው የገጨው ሰውዬ ኢንሹራንስ መክፈል ስላለበት የተገጨው አለ ቆመና የገጨው ሰውዬ የተገጨውን ምር ያለው ቢለው ምን አድርጎ ነው ይማረው ሳይቀጣው ነው ይማረው አይደል እሺ ይሄ ደግሞ የተገጨው ሰውዬ ከገጨው ሰውዬ ኢንሹራንስ ቢቀበል ምን አድርጎ ነው ምን ተቀብሏል ማለት ነው ብድራት ዋጋውን ተቀብሏል ማለት ነው ተመልከቱ እግዚአብሔር ኃጢአተኛን ወደደና ኃጢአትን ግን መቅጣት ፈለገ በዓለም ፍርድ ቤት አንድ ሰው ወይ ተፈርዱበታላችሁ ወይ በነፃ ታወጡታላችሁ ኃጢአት ያለበት ወይ አጥፍቶ ልለቁት ትችላላችሁ የእግዚአብሔር መንግስትና የእግዚአብሔር ኢንቴግሪቲ ጻድቅ የሆነው እግዚአብሔር ይላል ጽድቁን ሳያጣ ለምን የኃጢአት ደሞዝ ሞት ነው ያለው እግዚአብሔር ነገ ሐሳቡን ለውጦ እባርካችኋለሁ ያለው አልባርካችሁ ቢለንስ ብለን እግዚአብሔር ኢንቴግሪቲ ላይ ልንነሳ እንችላለን እግዚአብሔር ግን ኢንቴግሪቲውን የሚስት አምላክ አይደለም የኃጢአት ደሞዝ ሞት ነው አልለወጠው የኃጢአት ደሞዝ ሞት ነው ኃጢአተኛን ግን ወዷል ሁለቱ የእግዚአብሔር ባህሪያቶች እውነትና ምህረት ፍቅርና ጽድቅ ተፋጠጡ የእግዚአብሔር አንዱ ባህሪ ኃጢአተኛን ይወዳል የሰውን ሞት አይወድም አንደኛው የእግዚአብሔር ባህሪ ደግሞ ኃጢአት ባለበት ቶለሬት አያደርግም ኃጢአት እግዚአብሔርን ለሰው መቅጫ ያዘጋጀው አይደለም ሰው ከእግዚአብሔር ጋር ህብረት ማድረግ ከፈለገ የእግዚአብሔር ባህሪ ነው እግዚአብሔር አትዋሽ ሲል እግዚአብሔር ስለማይዋሽ እስቲ አሜን የእግዚአብሔር መለኪያዎች የወጡት ከባህሪው ነው እንጂ ከመመሪያው አይደለም አሜን አሁን የሰዎችን ለማስተዳደር ሰዎች መመሪያ ሊያወጡ ይችላሉ እግዚአብሔር ግን ከሱ ጋር ህብረት ሰው ለማድረግ ባህሪው ነው በሌላ አማርኛ አንድ ሰው ለማግባት ስትፈልጉ በጮኝነት የምትጠናኑት ምንድነው ባህሪ ትጠናናላችሁ ባህሪ ለባህሪ ትተዋወቃላችሁ ስለዚህ ሰው ከእግዚአብሔር ጋር ህብረት ለማድረግ ሲፈልግ የእግዚአብሔር ባህሪ ማወቅ አለበት ሰው ወደ እግዚአብሔር ባህሪ ሲመጣ ኃጢአተኛ የወደቀ ስለሆነ የእግዚአብሔርን ባህሪ ማሟላት አይችልም ሰው አሁን ተመልከቱ እዚህ ጉባኤ ላይ ተጋብዛችሁ የመጣችሁ ሰዎች ካላችሁ ዛሬ ስሙ የምንም አይነት እምነት ተከታይ ሆኑ ቡድሃ ኃጢአት ምን እንደሆነ ተናግሮ ነው ሄደው ሽንቶይዝም ቲዎይዝም እስልምናን ጨምሮ ማንኛውም ሃይማኖት ኃጢአት ምን ሲደረግ ምን ኃጢአት እንደሆነ ነው ነገሩ ሄደው እግዚአብሔር እንዲስታረጉ ይቆጣል እንዲስታረጉ እግዚአብሔር የኃጢአትን መረጃ ምኑ ነው የነገሩ የእግዚአብሔር ልጅ ናዝሬቱ ኢየሱስ ግን ኃጢአትን ለማስወገድ ነው በመድር የመጣው ስለዚህ ኢየሱስን መቀበል ግዴታ ነው ምን ማማራጭ የለው እኔ ራሱ ከመጡበት ነቢያቶች በሉ የሃይማኖት መሪ በሉ የመጡበት ዓላማ ኢየሱስ በኳሊቲ ይበልጣቸዋል ለምን ሁሉ ኃጢአተኛን ለመናገር ህዝብን ለመገሰጽ ለማስደንገጥ ነው የመጡት ኢየሱስ ግን ለማዳን ነው ህዝቡን ሁሉ ከኃጢአታቸው ያድናቸዋል ተብሎ ተጽፏል ለዚህ ነው የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ለዮሴፍ መጣለልት መልአኩ እንዲህ አለ ስሙን ኢየሱስ ስለዋለ ህዝቡን ሁሉ ከኃጢአት ያድናቸዋል ደሊቨር ያደርጋል ኢየሱስ ሰውን ከኃጢአት ያድናል አሜን ሃይማኖት ሌላ ሃይማኖት ግን አያድንም ኃጢአት ምን እንደሆነ ግን ይናገራል ማንኛውም ሃይማኖት ወደ እግዚአብሔር ሲያቀርባችሁ የዘላለም ሕይወት አለ አይታወቅም መንግስተ ሰማይ ይኖራል አለ እገባለሁ አልገባም አይታወቅም ስራ ይመዘንና ይላል አሁን ስራው የተመዘነ እግዚአብሔር የተቀበለው ክርስቶስ አለ ማንንም በክርስቶስ ቢሆን የዘላለም ሕይወት የሱ አሜን አሜን ስለዚህ
የእግዚአብሔር ሁለቱ ባህሪያቶች ኃጢአትን የሚጠላው ባህሪና ሰውን የሚወደው ባህሪ የታረቁት መስቀል ላይ አሜን እግዚአብሔር ኃጢአተኛን አዳነና ኃጢአትን መስቀል ላይ ቀጣ አልገባችሁም ሰውን ወደደ እግዚአብሔር ፍቅር ነው እግዚአብሔር አዘሰን ታይም ደግሞ ኃጢአትን አይወድ ሰውን ቢወደው ሰውየው ያለበትን ኃጢአት ግን እግዚአብሔር አይፈልግም ስለዚህ የኃጢአተኛ ዋጋ ሞት ነው ያለው እግዚአብሔር ሐሳቡን አልለወጠም ለዚህ ነው ጽድቁን ሳያጣ ይምለክ ያለ ህግ ምን ይላል ኃጢአት የሰራ ይገደል አፍንጫውን የመታ አፍንጫውን ይባል ነፍስ ያጠፋ ነፍሱ ይጠፋ ተወግሮ እንዲሞት ህግ ያዛል ከህግ ውጭ ግን አሁን የገደለ ሳይገደል ያጠፋ ሳይጠፋ ሌላ ለሱ የሚጠፋለት አንድ ተገኘ አንድ የሱ ዋጋ የሚከፍል ተገኘ ዲዛይነር እግዚአብሔር ዲዛይን አረገ ከዓመታት በፊት ዲዛይን አረገ የኢየሱስ መስቀል የእግዚአብሔር ባህሪ የታረቀበት ቦታ ነው በመጀመሪያ ደረጃ ጽድቅና እውነት ከፍቅርና ከምህረት ጋር የተጋቡበት ስፍራ የኢየሱስ መስቀል አሜን አሜን ድልና ስንል የመለኮትን ዋጋ ጠይቋል ማንም በዚህ ዓለም ላይ ለሰው ልጆች መሞት ቢፈልግ በአዳም ከመወለዱ የተነሳ የግብር ኃጢአት ባይኖረው የውርስ ኃጢአት ግን ላይ አለ ከአዳም በመወለዱ ምክንያት መጽሐፍ ቅዱስ ግን እንደዚህ ያለ ከሴት የተወለደ ይላል ብዙዎችን ከወንድ እንደተወለዱ ሲናገር የኢየሱስን አወላለድ ከሴት የተወለደ ይላል አሜን ዘመኑ በደረሰ ጊዜ ከሴት የተወለደው የዓለምን ሁሉ ኃጢአት ለማስወገድ በቂ የሆነ እውነተኛ ንጹህ በግ በሰማይ ተገኘ ዮሐንስ አለቀስኳል ምን ማህተሙን የሚፈታ ጠፋና አለቀስኳል ማህተሙን ሊፈታ የሚችል አሜን ተገኝቷል አታልቅስ ኢየሱስ ያድናል አሜን መስቀሉ ባውንደሪ ነው መስቀሉ ሰው ከእግዚአብሔር ጋር የታረቀበት ትክክለኛ የእግዚአብሔር የመለኮት የዘመናት ዲዛይን ነው ስሙ ለኃጢአት ያለን ትርጉም በጣም ብልሹ ነው አንዳንድ ጊዜ ለምንድን ነው ይሄን የምትለው ብትሉኝ አንዳንድ ሰው ኃጢአትን ቆሎ በመቆርጠም ማጥፋት ይፈልጋል ኃጢአትን ባዶ እግር በመሄድ ማጥፋት ይፈልጋል ኃጢአት ወገኖች ሆይ በግብር አይጠፋም ኃጢአት በውርስ ነው እኛ ጋር ያለው ከአዳም በመወለዳችን እናት ያለ ዳዊት ሲናገር በኃጢአት ጸነሰችኝ በዝሙት ጸነሰችኝ ማለቱ አይደለም እናቴ ራሷ ስትወልደኝ ኃጢአተኛ ናት ስወለድ አወላለዴ ራሱ ከኃጢአት ነው የሚጀምረው አሜን ነው አሜን ኢየሱስ ያድናል አሜን ስለዚህ ማንም ከአሮጌው አዳም ወጥቶ በክርስቶስ ውስጥ እስካልተጠቀለለ ድረስ ሰው በአሮጌ አዳም ሆኖ ጽድቅን ለማድረግ ቢሞክር ቢጾም የፈለገውን ስራ ቢሰራ ያለ ክርስቶስ ኢየሱስ ጽድቅና መንግስት የለም ለምን ሰው ኃጢአትን ስለሰራ አይደለም ኃጢአተኛ አይሆንም ኃጢአተኛ ስለሆነ ነው ኃጢአትን የሚሰራ ምንድነው ያልከው አንድ ሰው ሲዋሽ አይደለም ኃጢአተኛ የሚሆነው ውሸት ውስጡ ስላለ ነው የዋሸው ለዚህ ነው ጌታ ኢየሱስ ክርስቶስ እጅ ስለመታጠብ ሲናገሩ ምን ብሎ ተናገረ እናንተ አላችሁ ፈሪሳውያንና ሰዱቃውያን ሲነግራቸው ምን ብሎ ነው የተናገረው ይው አመጽን ክፋትን በደልን ከውስጥ ነው የሚወጣው በሰው ልብ ውስጥ ያለው ነው ሰውን የሚያሳድፈው ይላቸዋል እጅ መታጠብና ለመታጠብ ሳይሆን ሰው ውስጥ ያለው ነው ስለዚህ ሰው ኃጢአተኛ ስለሆነ ነው ኃጢአትን የሚያደርገው እንጂ ኃጢአት ስላደረገ አይደለም ኃጢአተኛ የሚሆነው ያለን ነገር ነው የሚገለጠው አሜን ነው ስለዚህ ብዙ ጊዜ ሰው የግብር ኃጢአት ላይ ተኮር ነው ግን አመጣጣችን ራሱ ከኃጢአት እንደሆነ የሮሜ መጽሐፍ ምዕራፍ 5 ቁጥር 12 ስትመለከቱት ከአዳም በመወለዳችን ምክንያት ሞት በህይወታችን ይገዛል ለምን የእግዚአብሔር ጽድቅ አብሶሉት ነው የእግዚአብሔርን ጽድቅ የወደቀው ሰው ማድረግ አይችልም እግዚአብሔር አይዋሽም ስለዚህ ሰው መዋሸት አለመዋሸት አይችልም ለምን የእግዚአብሔር ባህሪ ተካፋይ መሆን አለበት የእግዚአብሔርን ባህሪ የምንካፈለው ደግሞ በክርስቶስ ውስጥ አሜን አሜን ነው ስለዚህ የመጀመሪያው ዲዛይን መስቀል ላይ የተደረገው ዲዛይን በየትኛው የዓለም ፍርድ ቤት ወይ ትቀጣላችሁ ወይ ሳይታወቅ በነፃ ትለቀቃላችሁ አይደል ኮለታ ነው የሚሆነው ወይ በነፃ ትለቀቃላችሁ ወይ ኃጢአተኛ ወይም ችግር ካለባችሁ ግን ፍርድ ቤቱ ይፈርድባችኋል የእግዚአብሔር ኮርት
ክሮሱ የእግዚአብሔር ፍርድ ቤት የእግዚአብሔር ዙፋን አንዴ ዲዛይን ያደረገውን መስቀል ላይ ፈጸመ። ምን አይነት ነገር ፈጸመ? ኃጢአተኛን አዳነና ኃጢአትን በልጁ ላይ አድርጎ ቀጣ። ለምን? ሰው ስለ ኃጢአቱ ቢሞት ሁላችንም ሟቾች ነን። መድኃኒትም የለም። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር መድኃኒት ግን ተገኘ። በሞቱ ሞት የሚሽር ተገኘ። በሞቱ ብዙዎችን ያው የሚያርቅ ተገኘ። አንዱ ስለ ብዙዎቹ ሞተ። አሁን ስሙኝ፣ በደም ስሙኝ። እኛ ራሱ ስለ ኃጢአታችን ብንሞት ራሱ ወደ እግዚአብሔር መንግስት አንገባም። ለምን? የኃጢአታችን ደሞዝ ነው የተከፈለን። ምን ማለት ነው? ለምሳሌ አንድ ሰው አንድ ወር ሰርቶ ወይ በሳምንት ነው እዚህ ሀገር የሚከፈለው በ15 ቀን በ15 ቀን ይሁን ዋረገር ብቻ በሳምንት የሚከፈላችሁ በ15 ቀን ደሞዝ መጨረሻ ላይ ሲሰጣችሁ እግዚአብሔር ይስጥልኝ አመሰግናለሁ ነው የምትሉት። የልፋታችሁ ዋጋ ነው ደሞዝ። ሶሪ ባይ ልፋታችሁ። ስለዚህ ተቀበላላችሁ። ቴንኪው በጣም አመሰግናለሁ የሚባልበት ነገር የለም። የለፋችሁትን ነው የተቀበላችሁት። ስለዚህ ሰው ያለፋበትን ሲቀበል ነው ቴንኪው ማለት ያለበት አይደል? ግሬስ የሚሆነው መቼ ነው? ጸጋ የሚሆነው ምንድነው? ያለፋንበት የኛ ሲሆን። ስለዚህ መጽሐፍ ቅዱስ ሰው የለፋበትን ነገር ከተቀበለ ደሞዙ ነው። ስለዚህ ሰው በኃጢአት ምክንያት ቢሞት ደሞዙ ነው የተከፈለው። የሰራት ኃጢአት ነው የተገደለችው። የሰው ደሞዝ ሞት ነው። ህይወት ሊያገኝ አይችልም። በቃ ራሱ ቢቀጣ ራሱ ካፒታል ጀጅመንት ነው፣ መሞት ነው በቃ። የሰረቀ 5 ቀን እስር ቤት ታስሮ ወይ 2 ዓመት ቢወጣ ኮሬክሽን ይባላል። ነፍስ የገደለው ወስዳችሁ ብታንጠለጥሉት ካፒታል ጀጅመንት በቃ ተገደለ፣ ምንም ከዚህ በኋላ መመለስ የለም። ስለዚህ የሰው ልጆች ሁሉ የመጨረሻው ፍርድ መሞት ነበር፣ ለሰው ሁሉ የተዘጋጀው ድግስ። ስለዚህ ይህን ለማስወገድ እግዚአብሔር ምንድነው ዲዛይን ያደረገው? ሞቶ የሚያድን ተፈለገ። አሜን ነው። ሞቱ ደግሞ ለሰው ልጆች ሁሉ የሚበቃ ሞት ተፈለገ። እኔ አሁን አማረ በሞት ራሴንም ራሱ ማዳንም አልችልም። ለዚህ ነው መጽሐፍ ሲናገር በአንዱ ሞት ምክንያት በአንዱ አዳም ኃጢአት መስራት ምክንያት ሁሉ ኃጢአተኞች እንደሆኑ ሲናገር በአንዱ በክርስቶስ ደግሞ ጽድቁ አባንደንትሊ ለሁሉ በቃ። አሜን። ለሁሉ በቃ ኢየሱስ ያድናል። ስለዚህ የኢየሱስ ክርስቶስ ሞት እኛን አድኖናል። ያዳነን በእግዚአብሔር ዲዛይን ውስጥ በእግዚአብሔር ፕላን ውስጥ ነው። ይሄ ሚስቴሪየስ ነው፣ ለብዙዎች አይገባቸው። ከእግዚአብሔር ካራክተርና አትሪቢሽን አንፃር ነው መታየት ያለበት። ሰው ከሕግ ጋር ይታገላል። አድርግ አታድርግ በሚለው ይታገልና አድርግ ባታድርግ ውስጥ ከገባ በኋላ የሆነ ነገር ሲሳካለት ይቆራል። 4 ትእዛዝ ከሕጉ ካረገ እንደዚህ ፈሪሳዊ ስላላደረከ እንደዚህ ኃጢአተኛ ቀራጭ ስላላረከኝ አመሰግናለሁ ብሎ ይጸልያል። በአምስተኛው ደግሞ ኃጢአት ህይወቱ ላይ ሲመጣ የበታችነት ይሰማዋል። ማንጠቀም እኔም ብሎ ሰው ይላል። ከዚህ ሁሉ አድኖናል ጌታ። እንዳንመካ እኛ ሳንሆን ክርስቶስ ነው የሰራው። በኃጢአት እንዳንወቀስ ኃጢአት ኦልሬዲ ፔይድ። እጃችን ላይ ያለው ስለ ኃጢአት ደረቅ ቼክ አይደለም፣ ፔይድ የተደረገ ቼክ። ማካሮስታ ብዙ ሃይማኖት ደረቅ ቼክ ነው የሚያስይዝ። ሊገባ ይችላል፣ ላይገባ ይችላል። አካውንት ላይ ሊቆጠርልን ይችላል፣ ላይቆጠርልን ይችላል። ኢየሱስ በመስቀል ላይ አስቆጠረልን። አሜን። ኢየሱስ ያድናል። ተመልከቱ ምን እንደሚል። ምክንያቱም ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። ማን ሰርቷል የሚለው ሁሉ የሰው ሬስ በሙሉ ኃጢአት ሰርቷል። አወዳድሯል። ምዕራፍ 1 ምዕራፍ 2 ላይ አሕዛብን አይሁድን እያወዳደረ ስለ ኃጢአታቸው ሁሉም ኃጢአት እነዛ ከጀነራል ከተገለጠው የእግዚአብሔር መገለጥ እነዚህ ደግሞ በሕጉ አማካይነት ያለው መገለጥ ጥሰዋል። እነዛ ደግሞ በተገለጠው የእግዚአብሔር ጀነራል ሬቨሌሽን ውስጥ ስተዋል ይላል። ሁለቱም ካጣመረ በኋላ የሰው ልጆች ሁሉ ኃጢአት ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል ይላል። በኢየሱስ ክርስቶስ በሆነው ቤዛነት ምን ማለት ነው? ሞት። በሱ ሞት ምክንያት እንዲያው በጸጋው ይጸድቃሉ። ሰው የሚከብደው ይሄንን ነው። ደስ ይበል ወንድም ኃጢአት ተሰርቷል ጸድቃል ስትል በቃ በነፃ ጸድቃል። አሻንጉሊት ነው እንደ ሃይማኖታችሁ። ምን በነፃ እንደዚህ ትቻሉ እንደዚህ ኖ ኖ ኖ። አንድ ዋጋ የከፈለ አካል አንድ ስጋን አስጨናቂ ስጋን የለበሰ በሰው መካከል ያደረ አማኑኤል ይባላል። ስለ ሰው ልጆች ራሱን የሰጠ የእግዚአብሔር በግ አለ። ተጠማው ያለ አለ፣ የደም ላብ ያላበው አለ፣ የተንከራተተ አለ፣ የከበደው አለ። በጩኸቱና በሞቱ ሰዎችን ያዳነ አንድ መካከለኛ። በጨዋታ አይደለም ሰው እግዚአብሔር ኃጢአትን ዝም ብሎ ትቶላል ብለን ልናቀለው ሃይማኖቱን ልናቀለው ፈልገን አይደለም። እግዚአብሔር ያቀለለውን አናከብድም። አሜን። አንዳንድ ሰው
ይለዋል ከባድ ነገር የሚወድሰዋል እኛ ከባድ አንወድም ቀላል ነገር ደስ ይላል ክብር ለኢየሱስ እግዚአብሔር ያቀለለው አትሸከም አሁን መኪና እዚህ በራፍ ላይ የቆመው መኪና ቢተሸከማችሁት ብትሄዱ እንደው እግዚአብሔር አቅም ሰጥቷችሁ ብትሸከሙት ብዙ ሰው ያደንቃቸዋል ግን አይጠቅምም ለመደነቅ ነው ይኸው አለመብላት አፍገዘው እንደዚህ ኩርምት ማለት ሰው ጋር በስማም መንፈሳዊ ሊያስብል ይችላል እንጂ ምንም ጥቅም የለውም መጽሐፍ ቅዱስ ነው የሚለው ቆላስይስ ላይ ሰንበትን ማክበር አለመብላት ይሄ ማድረግ ወርመባቻ ማክበር እነዚህ በሙሉ ይላል ከንቱ ሃይማኖታዊ ውዳሴዎች ናቸው ከንቱ ሪሊጂየስ ናቸው ስፒሪቹዋል ኢሴንስ ያለው ኢየሱስ ሞቶልኛል የሚለው ላይ እንግዲህ ሰማይ ይሰማል ምድር ይሰማል በዚህ አመኛለሁ ስትል መንፈሳዊ ዓለም የሚነቃነቅ ነገር አለ አንተ ህይወት ላይ የሚደረግ ነገር አለ ለከን ማመን ስትጀምር ከሞት ወደ ህይወት የኪንግደም ትራንስፈር ታረጋለ በሁለተኛ የቁጣ ልጅ ነበር አሁን የእግዚአብሔር ልጅ አሜን ነው ኢየሱስ ያድናል በደሙም በሆነው እምነት እግዚአብሔር የማስተሰሪያ መስዋዕት አድርጎ አቀርቦታል ማስተሰሪያ ማለት ፕሮፒቴሽን ካፋር የሚለውን የህብሪው ወርድ ይዛል ካፋር ማለት አማልክቶች ቁጣ እንዳያመጡ አማልክቶች ሰውን እንዳይፈጁ እነሱን ማባቢያ ይደረጋል እግዚአብሔር ኃጢአትን እንዳይቀጣ እግዚአብሔር ኃጢአተኛን እንዳይቀጣ ኃጢአት ላይ ብቻ እንዲፈርድ የእግዚአብሔር ማባቢያ የእግዚአብሔር ልብ ያረፈበት በሰዎች ላይ የነበረውን የዘላለም ሞትና የገሃነም አጀንዳ እንዲለውጥ ምክንያት የሆነው ኢየሱስ ነው ስለዚህ እንደ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 መሰረት ስለዚህ ሰው ወደ ገሃነም የሚገባው ዛሬ ማወቅ ይቻላል ሎተሪ በ31 የሚወጣ ሎተሪ አይደለም ሴፕቴምበር 31 የሚወጣ ሎተሪ አይደለም ዛሬ ተፍቆ የሚታወቅ ሎተሪ ይችላል የዘላለም ህይወትን ስሞት አይደለም ዛሬ መፋቅ ይችላል ዛሬ እናስፈዋለን ኢየሱስ ያድናል ከተማው ይቻላል እንዴ ልጁ ያለው ህይወት አለው የዘላለም ህይወት አለው ልጁ ከሌለበት ግን አሁን ተፈርዶበታል ስለዚህ ፍርድ ወደፊት የሚሆን ነው ውጤቱ ግን ዛሬ ይታወቃል ዛሬ የምናገኘው መንግስተ ሰማይ አይደንቀንም ጌታ ስለምናይ ብቻ ነው የምንደነቀው መግባታችን ግን አይደንቀንም ለምን አይደንቀንም ዛሬ ላይ ሁሉ ይታወቃል አይታወቅም ከሚባል ወደ ታወቀበት እንድትመጣ ሁለተኛው ማበረታቻ መልእክታችን ይሄ ነው አዲስ ሰው ካለው ጉባኤ ኢየሱስ ያድናል አሜን ነው ወይ አሜን ስለዚህ አሁን ሌላ ማስተዋወቂያ ደግሞ ስታችሁ እግዚአብሔር አሁን ሰውን የሚያጠፋው ወይም ደግሞ እግዚአብሔር ሰውን ያጠፋል የሚለውን አማርኛ አልተጠቀመበት ግን ሰው አሁን የዘላለም ሞት የሚሞተው ኃጢአት ስለሰራ አይደለም ኃጢአት የዛሬ 2000 ዓመት እግዚአብሔር ሶሉሽን አበጅቷል በፊት ሶሉሽን አልነበረም ኢየሱስ ከመምጣቱ በፊት ሶሉሽን አልነበረም ኃጢአት አሁን ግን ሶሉሽን ተበጅቷል አሜን አሜን ነው እግዚአብሔር አሁን የሚቀጣን ኃጢአት ስለሰራ አይደለም ልጁ ስላላገኘ የእግዚአብሔር ረመዲ ስላልተቀበለ ነው አሜን በሉ ተመልከቱ አንድ የጣፊያ ወይ የጉበት በሽታ አገር ውስጥ መጥቷል ይባላል ያ የመጣው በሽታ መንግስት መድኃኒት አለ አንድ ሰው የሚሞተው በሽታው ስለያዘው አይደለም መድኃኒቱ ስላልወሰደ እውነት ነው በሽታው ነው የሚገለው አይ ነው ግን መድኃኒት የሌላቸው ካንሰሮች መድኃኒት የሌላቸው የሚባሉ ካንሰሮች አንድ ሰው ሊገሉት ይችላል ምክንያቱም ምንም ሶሉሽን ስለሌለው ሐኪምም ይያየ ሰውም ይያየ አካባቢም ይያየ ከንፈር እየተመጠጠ መሞት ነው መድኃኒት ከሌለ ይሄ ግን መድኃኒት ተዘጋጅቶለታል ስለዚህ ሰው የሚሞተው መድኃኒት ባለመውሰድ ነው መድኃኒት በኢየሱስ ስም ዛሬ ውሰዱ አቅራቢያችሁ ወደሚገኝ ቤተክርስቲያን ሄዳችሁ ይሄን መድኃኒት ዛሬ ይሄን ቫክሲን ተወጉ ኢየሱስ የሚለው አሜን ነው ክትባት ተዘጋጅቶለታል ስለዚህ ሰው አሁን ዓለም እየሞተ ያለው ኃጢአት ስለሰራ ሳይሆን መድኃኒት ስላልወሰደ ነው የመድኃኒት የናዝሬቱ ኢየሱስ ይባላል ለምን በሱ ኃጢአት አይቆጠርም በሱ በቀኝ መቀመጥ ነው ያለው በሱ የዘላለም ህይወት አለ
አሜን ነው እስቲ አሜን እግዚአብሔር ዲዛይን ከዚህ ውጪ ዲዛይን ካለ ሪሊጂን ነው የሰው ሰራሽ ሃይማኖት ነው መለኮት የሰራውን ነው መነግራችሁ እግዚአብሔር ሰራው የተባለውን ዲዛይን ነው መነግራችሁ እግዚአብሔር የሰራው ዲዛይን ይሄ ነው ሃይማኖት ሰው የቀመመው ነው አሁን ከኛ መጽሐፍ ቅዱስ ይልቅ የሚሻል መጽሐፍ ቅዱስ ያላቸው ሰዎች አሉ ኃጢአት ለብቻው ቅድስና ለብቻው ጽድቅ ለብቻው ማዳን ብቻው አምልኮ ብቻው ፓስተር ብቻው ምናምን ሽሽውን ብቻው አላቸው ይሄ መመሪያ እንደዚህ የኛው ቅድስና ለማስተማር ከዘፍጥረት እስከ ራዕይ እየተሯሯጥ ነው እናስተምራለን እነሱ ግን እንዲህ ባለ ቅድስና እየተዋጣ ነው እዚህ ጋር የተቀመመ ትምህርት አለ በማደል ራሱ ሊገባቸው ይችላል የኛ ቃል ግን የተዘበራረቀ ነው ፈልገን ነው የምናገኘው መጽሐፍ ቅዱስ የተዘበራረቀ ስፍራ ይቀመጥ እንጂ ህይወትና መንፈስ ግን አለ አሜን ነው ወይ አሜን ነው ክብር ለኢየሱስ ይሁን አንዳንድ ሰዎች ያ ብሉይ ኪዳን የማቴዎስ ወንጌል ላይ ሉቃስ ወንጌል ይዛባል ይጋጠማል ምናምን ይላል ይሄንን ተቀበልና ከዛ እንዴት እሱ ጋር እንዴት ለምን እንደሆነ እንናገራለን ለምን ማቴዎስ ሲዘግብ አሁን ለምሳሌ እኔ ስለዚህ ቤት እዚህ ውስጥ ሆኜ ስናገር እዚህ ቤት ውስጥ ካሜራማን ከፊት ያለ ጎን ላይ ያለ ካሜራማን አለ ሌሎች ሰዎች አሉ ስለናንተ ልናገር ይችላል ከውጭ ሆኖ የሚናገረው ደግሞ ስለ ህንጻው ነው የሚናገረው ውስጥ ሆኖ የሚናገረው ስለዚህ ነው ሰዎቹ የጻፉበት እይታ ነው የሚወሳሰነው እንጂ ያዩበት እይታ ነው እንጂ የተለያየው ከውጭ ሆኖ የሚጽፈው ሰው ያለ ከውስጥ ሆኖ የሚጽፈው ሰው ያለ ከጣራ ሆኖ የሚጽፈው ስለዚህ ቤት የተለየ ነው በሄሊኮፕተር እየሄደ የሚጽፈው ሰው የተለየ ነው ስለዚህ ቤት ስለዚህ የሚጽፉበት ኮርነር ነው እንጂ የተለያየው መጽሐፍ ቅዱስ ምናምን ብለ ከምትፈላሰብ መድኃኒት ተገልጧል ኢየሱስ ያድናል የመለኮት ዲዛይን ነው ገብርኤልና ሀብቴ የሰሩት አይደለም ይሄ የሰራዊት አምላክ እግዚአብሔር ቁጭ ብሎ የቀመመው ስላሴ የነደፈው አጀንዳ ነው ማዳን በኢየሱስ ውስጥ አሜን ነው ወይ ሃይማኖት እንፍጠር ብለን አይደለም ለዚህ ነው አንደኛ ጴጥሮስ ላይ ሲናገር ይላል ቢሲናገር እኔ እሱን ቃል በጣም የምደንቀኝበት ቃል ነው ክብር ለኢየሱስ ይሁን በብርና በወርቅ አይደለም ይላል በከበረ በደም ነው በደም ነው የተገዛ አሜን ያሮጊቱ ተረት ተከትለን አይደለም ከገናናው ክብር የሞተው እንጂ የእግዚአብሔር ድምጽ የዳንበት መለኮታዊ ኢሴንሳል ሰው ሰራሽ አይደለም ሂውማን ሜድ አይደለም ሂስትሪ ሌጀንድ አይደለም ሪሊጂን አይደለም ይሰራል እስቲ አሜን በሉ አሜን ጌታ ስሙ ብሩክ ይሁን አሜን ሃሌሉያ እግዚአብሔር የማስተሰሪያ መስዋዕት አድርጎ አቅርቦታል ጂም ያደረገው ቀድሞ የተፈጸመውን ኃጢአት ሳይቀጣ አንድ የተባረከው እንደምን ነበር ዛሬ የለም ትግርኛ የሚያነብልኝ እሱ ያነብልኝ ክብር ለኢየሱስ ይሁን ይህን በትግርኛ ብታነቡልኝ ደስ ይለኛል ሁሉ መስማት አለበት አሜን ዋይረስ ማይክ የእግዚአብሔር ሰው ሲያነብልኝ ፓስተር የምዕራፍ 3 ቁጥር 25 ላይ ምዕራፍ 3 ቁጥር 25 ላይ نوها القلم بتعكس الله تجبر حاجات يحلف سنعلمه الله صدقه من خرين بأمة بلومه ما تعلقوا جيرو أقومه هاليلويا እኛ ማለት አሁን ባጭር አማርኛ አንድ ሰው አንድ ሃይማኖተኛ ጸልይ ስትሉት ለመጸለይ ሲመጣ የመጀመሪያው ሚላችሁ ኃጢአተኛ ነኝ መቼም ፊትን ማየት አልችልም እግዚአብሔር ወይ ለምን የተቆጣ ፊት ነው የሚለው አሁን እኛ የምናየው የታረቀ ፊት ነው አሜን እግዚአብሔር ከኛ ጋር እርቅ አውርዷል አሜን አሜን ነው ጥላ አይደለም ቢያገኘን ይገለናል ቢያገኘን ያጠፋናል የምንለው አምላክ አይደለም ብዙዎች አሁን እግዚአብሔርን መጥራት ይፈራል አንዳንድ ሃይማኖት እግዚአብሔርን እጁን እግሩ ሳይታጠብ የማይጠራል አንዳንድ ሃይማኖት ብዙ ነገሩን ይፈራል እግሩ ሲረግጥ ይፈራል ጫማው ሲረግጥ ይፈራል ለምንድን ነው የሚፈራው ይሄን ስርዓት የሚፈራው ለምን ተወልጣ ታውቃላችሁ የሚማታጭ ቢያዘ ስታጠፋ እንዲፈልጎ የሚደቆስ አምላክ ነው የሚያው እኛ ግን አሁን የታረቀ አምላክ ነው ምንድነው እንዲያው አባባ ብለን የምንጠራበት የልጁ መንፈስ የሰጠን አምላክ የኛ አምላክ ሆኗል ይሄ the greatest blasphemy ለአይሁዶች blasphemy ነው እግዚአብሔርን አባት ብሎ መጥራት ለኛ ግን በክርስቶስ ኢየሱስ ከተሰራው የማስታረቅ ስራ አንፃር እግዚአብሔር ከኛ ጋር ታርቋል አሜን ወገኖች ሆይ ተወደናል በእግዚአብሔር ፊት ስለዚህ አሁን ሳስብ ብቻዬን እንዳልሆንኩ ስለማስብ ልቤ ደስ ይላል አሜን መከራና ችግር እያጋጠመኝ ልቤ ደስተኛ ነው ለምን እግዚአብሔር ከኔ ጋር ነው አሜን ለምን ታርቆኛል እግዚአብሔር አይደለም ያሳድነኝ ራሱ ከኔ ጋር ነው አሁን ከኔ ጋር ነው እግዚአብሔር ሃሌሉያ ታርቀና
ሰው በኃጢአት ምክንያት ከራሱ ጋር ተጣልቷል ከአካባቢው ጋር ተጣልቷል ከእግዚአብሔር ጋር ተጣልቷል በክርስቶስ ኢየሱስ ግን ታርቀናል እንዲሁም ሁለተኛ ቆሮንቶስ ምዕራፍ 5 ላይ ምን እንደሚል ታውቃላችሁ እኔ እሱን ክፍል አንብበላችሁና ይሄኛው አንደኛው ዲዛይን ጨርሼ ሁለተኛውን ላውራና ልጸልይ ተመልከቱ ሁለት ነገሮች ብቻ የክርስቶስ መስቀል ወር ላይ ምንማረው ራሱ አይደለም ኢየሱስ ያድናል አሜን ነው አሜን ምዕራፍ 5 ከቁጥር 16 ጀምሮ ላንብበው ስሙ ምዕራፍ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 16 ጀምሮ ፓስተር ያንብብልኝ እስቲ دايم كان حجي بمنقد السقا نحلو قاي نفلتنينا نكريستوس كا منم اوكا بمنقد السقا فلتنا يوم تخنا حجو هو جرا انفلتون يا من يال እንደሆነ ታውቃላችሁ ብዙዎች የሚያውቁት ቤት የሌለውን ካህናት የተወለደውን የማርያም ልጅ የሚባለውን ዮሴፍ ቤት ያደገውን ገሊላና ሰፈር ላይ ሲመላለስ የነበረውን በእውቀቱና በጥበቡ ታላቅ የሆነውን በየምኩራባቸው እየሄደ መጽሐፍ የሚያነባውን በስጋ የተገለጠውን አብሯቸው የነበረውን ኢየሱስን ነው አሁን ግን ከሞቱ ጋር ከመነሳቱ ጋር በተያያዘ በስጋ አይደለም የምናውቀው ሞትን ረግጦ አጋንንቶችን አዋርዶ ከስም ሁሉ በላይ ስም ተሰጥቶ በአባቱ ቀኝ ተቀምጦ ያመኑበትን ሁሉ በደሙ አማካኝነት ወደ ቅድስት ወደ ውስጠኛው ክፍል ይዞ የገባ ለብዙዎች የዘላለሙን ሕይወት የሚያድል ገዢና ንጉሥ የሆነ ኢየሱስ ነው ሃሌሉያ ለአንዳንዶች ኤርምያስ ለሌሎች ኤልያስ ለአንዳንዶች ዮሐንስ የመሰላቸው ጠራቢ ከየት አመጣው ይሄ እውቀት የገባ የሚሉትን በስጋ የተገለጠውን ክርስቶስ አይደለም እኛ አሁን የምናወራላችሁ ኢንፋክት ያው ክርስቶስ ነው ኢንፋክት ያው ጌታ ነው ግን ስታዩት ደምግባት ስለሌለው ስታዩት ሰፈራችሁ ስለተገኘ ስታዩት ከኃጢአተኞች ጋር ምግብ ስለበላ ተራ እንዳይመስላችሁ ብቸኛ ያለምን ኃጢአት የሚያስወግድ ሰማይና ምድር ያስታረቀ የተፋታን ዓለም ያገናኘ ሰዎችን ከሲኦል ወደ እግዚአብሔር መንግሥት ያፈለሰ ብቸኛ ድልድይ ያዕቆብ የተመለከተው ሰማይ ተከፍቶ ድልድይ ተዘርግቶ መላእክቶች ሲወጡና ሲወርዱ ወደ ምድር ቢዚ የሆኑበትን ሰማይ ከምድር ጋር ያለውን ሊፍት ያገናኘ መንገድ ያገናኘ ሕይወት የሆነ እውነት የሆነ ኢየሱስ ነው የጌታ ነው በስጋ እናውቀው አሁን እንደዛ አይደለም ቀጥልልኝ እግዚአብሔር ሰው ስለዚህ ሐደቋ በክርስቶስን ተልዩ ንሱ ሐድሽ ፍጥረት እዩ ማንም በማን ቢሆን ይላል በአሮጌው አዳም ወይ በራሱ ቢሆን አይደለም በክርስቶስ ቢሆን he is a new brand እሱ አዲስ ነው እሱ ይኑክ ነው ሃሌሉያ ከአሮጌው አዳም የሆነ እርግማን እሱ ላይ አይሰራ የወደቀ በኃጢአት ምክንያት የመጣ ጨለማ እሱ ላይ አይሰራ የእሱ መጨረሻ ሕይወት ነው የእሱ መጨረሻ ክብር ነው የሞት ኃይል የተሰበረለት ነው ሞት ኤግዚት ዶር የተደረገለት ሰው ነው አሜን አሜን ነው ወይ ኢየሱስ ያድናል ሃሌሉያ ሴሌብሬት ማድረግ ካለብን ሴሌብሬት የምናደርገው ሎተሪ ሲደርሰን አይደለም ሰማይ የሰጠው ብቸኛ ስጦታ ሳምራይቷን ሴትዮ እንደዚህ ያላት ይሄንን ስጦታ ብታቂ ኖሮ ሰማይ የሰጠን ብቸኛ ስጦታ ኢየሱስ ነው ወገኖቼ ወይ ለሰው የተሰጠ የማያልቅ አብሶሉት ስታንዳርድ የሌለው ዩኒክ የሆነ ጊፍት ልጁ ነው ልጁን ስለሰጠን ሁሉን አብሮ ይሰጠናል ልጁ ያለው ሕይወት አለው አሜን ኢየሱስ ያድናል ቀጥልልኝ እግዚአብሔር እትጉልይ ሓሊፉ ነው ሁሉ ሓድሽ ኮይኑ እሺ ቀጥልልኝ አሜን እዚ ሁሉ እውን ካብቲ ባዕሉ ብክርስቶስ እተዓረቀና አገልግሎት ዕርቅ እውን ዝሃበና አምላኽ ዳማን ቶራ ባሽያ ማለት ኢየሱስ ያድናል አምላኽ እንዳለ ተመልከቱ የእግዚአብሔር ሰው ስሙ ተመልከቱ ኢየሱስ እግዚአብሔር ምን አደረገ ይላል ምንድነው ያለው ትግርኛ ታይዙ አረጋና አሪሹ ታርቃችኋል ታርቃችኋል ቤታችሁ አሁን ከእግዚአብሔር ጋር ጥል የለም እግዚአብሔር ታርቋችኋል
አባት ሆናችኋል መሪ ሆናችኋል ንጉስ ሆናችኋል ማን ነው ታዲያ እንደናንተ የከበረ ማን ነው እግዚአብሔር አብሮት የቆመ እንደናንተ ማን ነው እግዚአብሔር በፊቱ የሚወጣ እንደናንተ ማን ነው እግዚአብሔር ክብር የሆነለት እንደናንተ ኢየሱስ ያድናል የታረቀን ሰማይና ምድርን የፈጠረ ጌታ ነው የታረቀና ቤታችን የገባ የክብር አምላክ ነው አሜን አሜን ነው ወይ ፓወርፉል የሆነ ከኛ በላይ አቅም ያለውን ለመታረቅ ብዙ ጊዜ አልሞከርንም በገንዘብ አልሞከርንም በብዙ ነገር አልሞከርንም እግዚአብሔር ግን በነፃ ራሱ ባዘጋጀው መታረቅ አምስት ሳንቲም ከኛ ሳይጠይቅ በልጁ አማካኝነት ወደደን ሙንታሮሴ ካፓቺታ እዚህ ላይ ነው ኢየሱስ ያድናል ወጥቼ ከሄድኩ ተከተሉ ኢየሱስ ወገኖች ወልተስ ቢስቲ መላእክት አምስት ነው የሚሆኑት ግራን የሚገባቸው ሰው ሲድን ከመደነቃቸው የተነሳ አዳዲስ ዝማሬ ለምን ዲጂጂ this is a mysterious ለምንድን ነው ሰውን የወደደው እግዚአብሔር ሚስጥሪ ነው እጣ ወደቀብን ምናችንን አይተው ወደደ ታገለግላለ ነገር አይደለም ወደደን አዳነን ከብዙ ፍላጻ አዳነን ከብዙ ሰራዊት ባረከን በብዙ በረከት ባረከን በብዙ ቸርነት መጠንከር ማደግ ሆኖልናል ብቃትን ትጋትን ሰጥቶናል ካሰብነው ከገመትነው በላይ ዘንድሮ አምላክ ረድቶናል በዓመታት መካከል ስራ ድንቅ ነው በዘመናት መካከል ኢየሱስ ድንቅ ነው ጌታ ድንቅ ነው አዳነን ከብዙ መከራ አዳነን ከብዙ ጨለማ ባረከን በብዙ በረከት ባረከን በብዙ በረከት ልጅ ስለተሰጠን ወደድን ስለዚህ ስጦታ ሁሌ እናመሰግናለን ባለዳነን የማይገባን ተሰርቶልናል ባለዳነን ዝም ብለን ባይገባንም ተመስገን እንላለን ስለተደረገ መዳን ስለፈሰሰው መዳን ኢየሱስ ለኛ ስለሆነው ነገር ሁሉ እግዚአብሔር ሆይ ስለዚህ ዲዛይን ስለዚህ ፐርፐስ እዩ ተመልከቱ እግዚአብሔር ሰውን እንዴት እንደወደደ መጽሐፍ ቅዱስ ለኤፌሶን ሰዎች ሐዋርያ ጳውሎስ ሲጽፍ ከመታወቅ የሚያልፍ የኢየሱስ ክርስቶስ ፍቅር ይላል አንሰርቸብል it passes our የኛን የቶት ክፍል ያልፋል ሪዚንግ ካፓሲቲያችንን ያልፋል ማበድ ነው ዝም ብለን ማበድ ሲገብ ተጥሮ እያወራ ማበድ ብቻ ነው ኢየሱስ ያድናል ከተልኝ እግዚአብሔር ሃሌሉያ ማለት አምላክና ዓለም ምስሉ ሱኽ ዓርቃ ሆሎ ኣብ ክርስቶስ ነበረ እሞ በደሎም አይሐዘሎምን አባና ቃል ዕርቂ አንበረ አሁን እየሰበክ ነው ያለው የማስታረቅ ወንጌል አሁን እኛ የምንናገረው የፍርድ ወንጌል አይደለም ኖ ታርቃችኋል ደስ ይበላችሁ የኢየሱስ ደም ለራስ ሰው ሳይሆን ለዓለም ሁሉ ይበቃል የሚበቃ ደም ነው ሰው ሁሉ ለማዳን የሚበቃ ደም ፈሷል አሜን የሰዓት እየተዋጋኝ እስቲ አሜን ሌላ ጊዜ ደግሞ እግዚአብሔር የሁለት ጠላቶች አሉ አንዱ ሰይጣን ነው ሁለተኛው ኃጢአት ነው እግዚአብሔር ከኛ ጋር እርቅ ለማድረግ ኃጢአትን ቀጥቶታል አሁን ተመልከቱ እዚህ ያላችሁ ጉባኤ ደስ ይበላችሁ ከኃጢአት ድነናል አሜን አሁን ለእናንተ የሚሰበከው ኃጢአት ምናምን አይደለም እናንተ ውስጥ ያለው ዘር ኃጢአትን ማድረግ የማይችል ዘር አሜን አሁን ለእናንተ የሚጀምረው ወንጌል ራሱ የሚጀምረው ድናችኋል ከሚል አሜን አይመጣላችሁ ኃጢአት እንደዚህ በለ አይመጣንም ኢየሱስ ያድናል ከዛ ድነናል ሁለት ነገሮች የኢየሱስ ክርስቶስ ሥራ ሰርቷል መስቀሉ አንድ ኢየሱስ ሲሞት የኃጢአት ይቅርታ አምጥቶልናል ሁለተኛ ኢየሱስ ክርስቶስ ደግሞ በእኛ ውስጥ ሆኖ የቅድስና ሕይወት ይኖራል አሜን ምዕራፍ 2 ቁጥር 20 ጳውሎስ እኔ አሁን የምኖረው በእግዚአብሔር ልጅ ላይ ባለ ምንድነው ነው የሚለው እምነት የኃጢአት ኃይል ተሰብሯል አሜን 4 ዓመት 5 ዓመት አንድ ኃጢአት አስቸገረኝ ምናምን የምትሉ ሰዎች ካላችሁ baby life ስለሆነ ነው ወምካም to the majority question ሊሆን ይችላል አሜን አሜን ለምን
ዳግም ለተወለደ ሰው የኃጢአት ፓወር ተሰብሮለታል አሜን የኃጢአት ኃይል ተሰብሮለታል አሜን እስቲ የኃጢአት ኃይል ተሰብሯል ማለት ነው ሁለት ነገር ተናገረ የኃጢአት ይቅርታን አግኝተናል ብቻ አይደለም ኃጢአት እንዳይገዛ ኃጢአት በእኛ ላይ ሬን እንዳያደርግ ህይወት ብቻ በእኛ እንዲገዛ ስራ ተሰርቷል አሜን የሮሜ መጽሐፍ 5 ቁጥር 12 ጀምሮ የሚናገረው ያንን ነው ዘሩ በእናንተ ስላለ ኃጢአትን ልታደርጉ አትችሉም አሜን ነው ህፃን ልጅና አንድ በግ ሁለቱም አንድ አይነት ጥፋት ቢያጠፉ በግ ወደፊትም ሲያድግ በግ ነው የሚሆነው ሲሞትም በግ ነው የሚሆነው ህፃን ልጅ ግን ባህሪውን እየሻለ የህፃንነት ባህሪውን እየሻለ ወደ ማቹሪቲ ይመጣል እናንተ ውስጥ ያለው የገባው መንፈስ ወደ ብስል ወደ ማቹሪቲ ወደ ፐርፌክሽን የሚሰራ መንፈስ ገብቶበታል የልጁን መልክ እስከንመስል በባህሪ በህይወት በኑሮ እንደዛ እስከንመስል የሚሰራ መንፈስ እኛ ቤት ገብቷል አሜን እስቲ አሜን በሉ አሜን ኢየሱስ ያድናል አሜን መስቀሉ ከኃጢአት አድኖናል አሜን በቃ ትልቁ የሰው ሶሉሽን የሚያስፈልገው መድኃኒት የሌለው በአለም ከኤችአይቪ በላይ ከካንሰር በላይ ከምንም በላይ የሲል አሜን ነው ምክንያቱም የኃጢአት አንድ በሽታ ሰውን ቢገድል የዚች እድሜው 80 50 60 ዓመት ሞላውን እድሜው ነው የሚወስደው የዘላለም ሞትን ነው እግዚአብሔር ልጅ ኢየሱስ ከኛ ዘመን ላይ ያነሳው አሜን መስቀሉ ኃይላችን ነው አሜን ክብር ለኢየሱስ ይሁን ሁላችን በእግዚአብሔር ህልውና ፊት እንቆማለን የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ኢየሱስ ተገልጧል ሌላው መስቀሉ የሰይጣንን መንግስትና መዋቅር ንዶታል ኢየሱስ ያድናል የዚህ ዓለም ገዢ በእኛ ህይወትና በእኛ ኑሮ ላይ ጣልቃ መግባት አይችልም ሁላችንም እስቲ በእግዚአብሔር ህልውና ውስጥ እጆቻችንን ከፍ እናደርጋለን ዛሬ የምስጋና ቀን ይሁንልን አሜን እናመስግን ኬት እንደዳን ኬት እንደጠፋ እግዚአብሔር ኬት እንዳገኘ ወራሽነን ልጆችነን ክህንነት ለኛ ነው መንግስት ለኛ ነው ኢየሱስ ያድናል ሃሌሉያ 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 እናመሰግንሃለን እግዚአብሔር ሆይ ተባረክ ተባረክ ተመስገን ሃሌሉያ 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 ምስጉንና ብዙ ነው ኃጢአቱ የማይቆጠርበት ምስጉን ነው ደስ ይበላችሁ የክብር ጌታ ቤታችሁ ገብቷል ደስ ይበላችሁ የማስታረቅ ወንጌል እናንተ ጋር አለ ደስ ይበላችሁ እግዚአብሔር ፊቱ በእናንተ ላይ ለማዳን ነው ደስ ይበላችሁ የእግዚአብሔር መገኘት ለክብር ነው ደስ ይበላችሁ የእግዚአብሔር ክብር ለማዳን ነው ኢየሱስ ያድናል እግዚአብሔር ክንድ ተገለጠ ይላል መጽሐፍ ቅዱስ የፈርዖንን ቤት ያስጨናቂውን ጉልበት መታ ይላል አሁን የተገለጠው የእግዚአብሔር ክንድ ግን የማዳን ክንድ ነው የማዳን ክንድ የመፈወሻ ክንድ ተገልጧል ፈውስ የኛ ነው ክብር የኛ ነው ኃይል የኛ ነው ዛሬ ጨለማ ይመታ ሃሌሉያ 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 ዛሬ ሰላም ቤታችሁ ይገባ ሰላም ለሌላት ነፍስ ዛሬ ሰላም ይሆናል ለተቀበዘበዘች ነፍስ ዛሬ ማረፍ ይሆናል ኢየሱስ ክርስቶስ ረፍታችን ነው ኢየሱስ ክርስቶስ መድኃኒታችን ነው እሱ ከስም ሁሉ በላይ ስም ያለው ጌታ ነው እኛ ቤት ለማዳን እኛ ቤት ለመፈወስ ገብቷል አሜን ጌታ ሆይ እናመሰግንሃለን ሰዓት ስለሄደ ከኔ ጋር ይሄን ጸሎት አብረን እንጸልይ አሜን በሰዎች ህይወት ላይ ያለ ማንኛውም መጋረጃ አሁን በኢየሱስ ክርስቶስ ስም ይነሳ አሜን
መስቀሉ ቀልድ አይደለም መስቀሉ እውነት ነው በነሐስ የተሰራው እባብ መስቀሉ ላይ በተቀመጠ ጊዜ ላይ አይኖቻቸውን ወደዛ ባደረጉ ጊዜ ከእባብ ከተነደፉበት እባብ ነፃ ይወጡ ነበር ይላል እግዚአብሔር ቃል ሲናገር ዮሐንስ ወንጌል ሲናገር ወደ መስቀሉ ሲመለከቱ የነሐሱን እባብ ሲመለከቱ ቁስላቸውን ይፈወሱ ነበር ይላል ዛሬ ልንገራችሁ እግዚአብሔር ቅዱሳን በእናንተ ህይወት ላይ ያለ ማንኛውም ነገር መስቀሉ ተሰብኳልና ክርስቶስ ተሰብኳልና የከፈለውን ዋጋ አውርተናልና ሞቱን ተናግረናልና ዛሬ በጌታ በኢየሱስ አብያት ተከለው ለክብራችሁ ያልሆነ ነገር ሁሉ ዘመንና ህይወታችሁን ያስጨነቀ ነገር ሁሉ ይራገፍ አሜን በኢየሱስ ክርስቶስ የደም ኃይል የተራገፈ ይሁን አሜን የእግዚአብሔር ቅዱሳን መስቀሉን አሁንም እግዚአብሔር አይኖቻችሁን ይክፈት በመስቀሉ ላይ ያለው ኃይል አሁንም ጓዳችሁ ይግባ በኢየሱስ ክርስቶስ ስም ባልተፈወሰና ባላረፋችሁበት ነገር ላይ የልዑል አምላክ የእግዚአብሔር እጅ ይገለጥ ጨለማና የሞት ጉልበት ከላያችሁ ላይ ይሰበር በኢየሱስ ክርስቶስ ስም ይሰበር ቬላቲ ቬርዳኖሳ ካቺምባ ቬላ ቬርዳኖሳ ካሊቴ ደገዳይኒ ካሮስታ ሬሰ ደ ቬርዳኖ ጃና ታሙራ የሚደነዝዝ ግራ እጅን የሚይዝ ድንዛዜ በኢየሱስ ስም ይነሳ ቶሎ ቶሎ ይናገራሉ በግራ እጅ ላይ ያለ ድንዛዜ አሁን በኢየሱስ ስም ወቀትን በተለይ ብርጅን እየጠበቀ የሚነሳ የድንዛዜ ጉልበት በኢየሱስ ስም ሰብረዋለሁ በኢየሱስ ስም የተሰበረ ይሁን በኢየሱስ ስም የተሰበረ ይሁን አጥርቶ በማያይ አይን ላይ አሁን ጨረር ይግባ የብርሃን ጉልበት ይግባ በኢየሱስ ስም ከአይን ላይ መጋረጃ ይውደቅ አይንን የሚይዝ ድንገት የሚሸፍን የበሽታ ጉልበት አሁን በኢየሱስ ስም ይሻር በኢየሱስ ስም ይሻር አሜን አለ አሜን ይሁን ናከብርሃንን ክብር በሰማይና በምድር ላንተ ይሁን ክብር ለጌታ ሰጣለን ኢየሱስ ስሙ ብሩክ ይሁን